የዋሸውክም አለ የደበክሽኝም አለ እሷ እናቴ አንዴ አይታ ልጨርስ ነው ህዝቡ እዚህ እኔ ባዶ ሆዴን ሆኜ በልቻለሁ ብዬ ራት ሳጎርስሽ ሳበላሽ ያ ቻሌንጅ እሺ የኛ የፍቅር ታሪክ ፊልም ቢሆን ርዕሱ ምን ይሆን ነበር? ሰላም ውዴት ቤተሰቦቻችን እንዴት ናችሁ? እንግዲህ ቆይተን መተናል። በጣም ይቅርታ እንጠይቃለን። ዛሬ ደግሞ በአዲስ ቪዲዮ በአዲስ አይዲያ በአዲስ ኮንተንት ተመልሰን መተናል። ያው ይቅርታ አድርጋልኛለች እንዳይደብራችሁ ለማለት ነው። አላደረኩም እቀጣዋለሁ ያሱን። ዛሬ ቆንጆ ቆንጆ ጥያቄዎችን ከናንተው አውጥተናል። ስለዚህ ለነሱ ጥያቄዎች ደግሞ ምላሽ እንሰጣለን። ያልመለሰ ሰው ደግሞ የሚገርም ቅጣት ይኖረዋል። የመጀመሪያ ጥያቄ እሺ ማን ነው መጀመሪያ ፍቅሩን የገለጸው? ማን ነው? እኔ ነኝ። አንቺ ነሽ? እኔ አይደለሁም እንዴ? እኔ ነኝ መሰለኝ። እሺ እንዴት ነበር ሞመንቱን አስታውሽ? እኔ ነኝ። እኔ እንጃ። ፍቅሬንም ረሳሽ? አይ መርሳት አይደለም የገለጸው ግን ማለት ላንተ የተናገረ ሰው ቀድሞ የተናገራ ቀድሞ አፈቅርሃለሁ አፈቅርሻለሁ ያለ እንደዛ አንተ ነህ እንዴ ያልከው? መጀመሪያ አይደለም እኔ ነኝ ያልኩት መሰለኝ። ይኸውላችሁ ማን ያለው? እኔ ነኝ ግን የሚመስለኝ። እኔ ግን ብዬሻለሁ አላልከኝም እንዴ? ምንድን ነው? አላ ግራ ገባኝ። መጀመሪያ እኮ መጀመሪያ ማን ያለው? እኔ ነኝ መሰለኝ ያልኩት። እሺ ለአንተ ማን ነው? መቼ? ድሮ ነው። በጣም ቆይቷል እኮ። መቼ ጊዜ ነው አስታውሰው። በጣም ማስታወስ ላይ ጎበዝ ናት ሆም ብላ። ስለዚህ አልመለሰችም። መልሻለሁ። እሺ አንተ ማን ነው? ለኔ አንቺ ነሽ። ጊዜውን ላስታውሳችሁ? ልናገር? ተናገር። አይ ተይው ተናገር። እሺ ሁለተኛ ጥያቄ ያኔ በጣም ሚረብሽ ጸባይ ያንቺ ሚረብሽ ጸባይ ምንም የለም። በለክ አይ እሱማ የሚያስብል አለ፣ ግን ሚዲያ ላይ አይወጣም። ሳውራው ችግር የለውም ቤተሰቦቻችን ናቸው። አይ የለም የሚደብር ጸባይ የለሽም። አንዳንዴ ሚረብሽ ጸባይ የማይሞቅሽ የማይበርድሽ ነገር አንዳንዴ ይገርመኛል። የሆነ ማለት እኔ እንዲሁን ምናምን ስልሽ አንቺ እሺ በቃ እያልሽ የሆነ በጣም ካልም የምትሆኚው ሙድ አለሽ እና ግራ ይገባኛል። መስራት አልፈለግሽም ወይስ ለምንድን ነው? አይ እሰራለሁ እና ተነሽ። እሺ እርጉዝ ከሆንሽ በኋላ አይደለም ድሮም ነው። እርጉዝ ከመሆንሽም በፊት ነው። ምንም በእርግዝና የሚሳበብ ነገር አይደለም። እኔ ደግሞ የሚያናድደኝ አንተ ባህሪ ያበሳጨኝ ተነሽ የምትለኝ አዎ ተነሽ ምናምን ከዘኔ እኮ ደክሞኛል ምናምን ካልኩ በቃ አልትረዳኝም። ታናድደኛል። አሁንም ራሱ አናደቀኛል። ተናደሽ ነው እየሰራሽ ያለሽ ይሄን ቪዲዮ? አዎ እሺ አትረዳኝም። አንዳንድ ጊዜ ምንም ሳላረግ ሁሉ ጊዜ እንደዚህ እንደረበሽ እንደበጠበጥሽ ነው ይለኛል ከመሬት ተነስቶ። እሺ አልበጠበጥኩም። አሁን ዛሬ በጥብጫለሁ። አዎ ማርያም እንዴ እኔ ዛሬው ሲሪየስ ቶክ ምናምን የምፈልግበት ቀን ነው። እሺ በቃ ሲሪየስ መሆን ምናምን አንቺ በጣም ኢንጆይ እያደረግሽ ነው ያለሽ። እሺ አብረን እያለን ማይረሳ እንትናችን ሚሞሪ ማይረሳ ጊዜያችን ለመጀመሪያ ጊዜ ፕሬግናንት ሆንሽ ነው ያወቅንበት ቀን። እውነት ከረንትሊ ማይረሳ ታይማች በጣም ደስ ይላል። አስተውሳለሁ እያንዳንዷን ነገር ሳወራ ምናምን ራስ ተዘይልሽ እንዲያረኩ ምናምን ብዙ ጊዜ የማስተውስ ችግር አለ። ግን ደስ የሚለን ታይም ይሄ ነው። እሺ እና ደብረ ዘይት ሄድን ጊዜም ደስ ብሎኛል። ደብረ ዘይት ሄድን ጊዜም ነው በጣም ደስ ብሎኛል። ወራቦት አንቺስ እንዴ? እኮ እኔም ደብረ ዘይት አልኩኝ። የደብረ ዘይቱ ደስ ይለኛል። የፕሬግናንሲው እንዳልከው ደስ ይለኛል። ሌላ እኔ እያንዳንዱን ጊዜያቶች በጣም ወዳቸዋለሁ። አብረን እናሳልፋቸው። አብረን ስንተኛ ምናምን ደስ ይለኛል። እኔም አብረን ስንተኛ ደስ ይለኛል። አይደለ ሲያቅፈኝ ምናምን ለማለት ነው። እሺ የኛ የፍቅር ታሪክ ፊልም ቢሆን ርዕሱ ምን ይሆን ነበር? አሪፍ ጥያቄ ነው። የኛ የፍቅር ታሪክ ፊልም ቢሆን እያነቡስ ክስታ እሺ
ምን ሊሆን ይችላል? ትራጀዲ ከዛ ዊዝ ሮማንስ ሮማንስ ከዛ ኮሜዲ። ኮሜዲ በጣም ኮሜዲ አለው በጣም አለው። በጣም አንሊሚትድ ነው ያለው ኮሜዲ። ቆይ መጀመሪያ ትራጀዲ አለው። ትራጀዲ ስለሆነ የፍቅሬ ለቅሶ ብንለው ፓርት 1 ከዛ ሁሉም አንድ ላይ ነው። የፍቅሬ ለቅሶ ፍቅሬን በለቅሶ እንለዋለን። መጀመሪያ ትራጀዲ ሲሆን ፍቅሬን በለቅሶ ሆኖ ከዛ እንትን ነው ሮማንስ ነው። ፍቅሬን በለቅሶ ሮማንስ እና ትራጀዲ አንድ ላይ። ኮሜዲን ደግሞ ፍቅሬን በለቅሶ እየሳኩ ፍቅሬን በለቅሶ ሳቅ ለብሶ እንደዛ ይሆን ነበር እሱ። ጥሩ ርዕስ አወጣንለት። እሺ አሁን ከሁለታችን ቶሎ ጸብ ለመጀመር እኔ ነኝ አይደል? ጸብ የሚልክ እኔ በጣም የተረጋጋው ሰው። ኧረ እኔ ሚስኪን ምን እላለሁ እንዴ? ጸብ የሚለኝ እኔ ነኝ። አዎ ቶሎ እንዴ በቃ ተናድጃለሁ ምናምን ነገር ስፔስ ትናድጄ ትንሽ ልረጋጋ ምናምን ትላለህ። ልክ እኮ ነው። ታዲያ ሰው መረጋጋት የለበትም እኮ ቶሎ ትናድዳለህ ብቻ። እሺ ካልሽ እሺ ምንድነው ያጋጠመን ቻሌንጅ? ከዛ ፍቅራችንን ደግሞ ያጠነከረልን። ያጋጠመን ቻሌንጅ ፍቅራችንን ያጠነከረልን። በመሀል የተጣላ ነው አይደል? እርስ በርስ ለኔ ላንቺ አንቺ ለኔ ኬር እንድናደርግ አድርጎናል ይመስለኛል አይደል? ኦኬ አይደል? በደንብ ትልቅ ፋይት ነበረን መሀላችን አንድ ታይም ላይ። ስለዚህ ከዛ በኋላ ግን ያንን ላለመድገም በምንችለው አቅም ሞክረናል። ስለዚህ እሱ ይመስለኛል። ከዛ ውጪ እኔ ባዶ ሆዴን ሆኜ በልቻለሁ ብዬ ራት ሳጎርስሽ ሳበላሽ ያ ቻሌንጅ ለክር አድርጎ በጣም እሺ መቼ ነው አንተ ከኔ ጋር በቃ ተሷ ጋር ለረጅም ጊዜ አብሬ መሆን አለብኝ ብለክ የወሰንከው? ካንቺ ጋር ለትዳር ምናምን በቃ ኦልሞስት አብረን ስራ የጀመርን ታይም ላይ እውነት? ከዛ በኋላ ነው የወሰንከው? ስመጣ አልወሰንኩም። ከሐዋሳ ስመጣ አይደለም መጀመሪያ ድሮ ሃይ ስኩል ምናምን እያለ ያኔም አልወሰንኩም። ምን ወሰናለሁ? ያኔ ምን መወሰኛለኝ? እንዴት ነው ሎግተር ብላ አስምጥላ እስኩልኝ እንዴ? ይሄን እኮ ብዙ ጊዜ ተናግሬያለሁ። አይወዝ እኮ ናት ማቹ ዳት ኢናፍ አይደል? ስለዚህ ስራ ከመጣክ በኋላ ነው? አዎ በደንብ እንትን ያልከው። ስራ ከመጣውኝ በኋላ አብረን እየሰራን ከዛ በኋላ በቃች ልጅ ሚስቴ መሆን ትችላለች፣ እናት መሆን ትችላለች ብዬ አመንኩት ያኔ ነው። እኔ ደግሞ ድሮ ነው 10ኛ ክፍል እያለ ያንቺም አንቺ አረቀሽ ይታይሻል ስለሚታያል ያኔ ነው 10ኛ ክፍል እያለ ነው የወሰንኩት። እሺ እንዴት ነው በመሃላችን ያሉ ልዩነቶችን የሀሳብ ልዩነቶችን ማኔጅ የምናደርገው? እንደ ልዩነት አድርጎ በመቀበል በቃ እንደዛ ነው አይደል? እሱም የራሱ አቋም አለው፣ እኔም የራሴ አቋም አለኝ። በቃ በአቋማችን ጸንተን ነው የምንኖረው። እኔ ላንቺ ብዬ አልሸነፍኩም እኮ እኔም የተሸነፍኳቸው አሉ፣ የተውኳቸው ምናምን አሉ። ከዛ ግን ይሄ ላይክ አቋም ደረጃ ግን ሲመጣ ትልልቅ አቋሞች አሉ ነው። ለምሳሌ የተለያየ አይነት አስተሳሰብ ያሉ ነገሮች እንጂ ይሄ በሪሌሽንሺፕ በመለያየቱ ምናምን ለምሳሌ እኔ ሰው ከተጣላ ፍቅሩ ምናምን ከመታት መውጣት አለባት፣ መለየት አለባት። እዚህ ላይ ብዙ እሷ እናቴ አለያይታ ልጨርስ ነው ህዝቡ። እንደዛ ብቻ ግን እንዳትሰሟት ልዩነቶቻችንን ልዩነት እንደሆኑ በማሰብ በቃ ልዩነት ናቸው ብለን አስበን ከፍቅራችን ጋር ከኑሯችን ጋር ምንም ያገናኛቸው ነገር የለም። እሺ ፍቅር ማለት ላንቺ ምን ማለት ነው? ለእኔ ፍቅር ማለት መተሳሰብ፣ መረዳዳት። መቄዶንያ ነው አንቺ ፍቅር። ከዛ የሆነ ነፃነት ያለበት ነፃነታችንን የምናገኝበት ቦታ ነው ለኔ ፍቅር። ደስታችን የምናጣጥምበት ይሁን የማይሰለች። ፍቅር ማለት ያው መተሳሰብ ያለበት ስፔሻሊ መከባበር፣ አንዱ ለአንዱ ፍቅር ያለው ክብር ያለው ሲሆን ደስ ይላል።
እና መነፋፈቅ አለው በጣም አለው። የኛ ፍቅር እንደዛ ነው። yes እንደውም ብዙ ሰው አይደክማችሁም እንዴ ይላል። እኛ አይደክመንም። እሺ አብረን the most romantic thing አብረን ያሳለፍ every day አብረን አይደል? ብዙ ጊዜያችንን አብረን ነው የምናሳልፈው። ሮማንቲክ የሆነ ታይም ሁሌ ነው ያለው። ብዙውን ጊዜያችንን በፍቅር ነው የምናሳልፈው። ጸብ ምናምን የለብንም። አይ የለም፣ ምንም ጸብ ምናምን ብዙ አናስተናግድም አይደል? yes ስለዚህ የምር እንደምንዋደድ ፊል እንድታደርጊ ያረጋሽ እንድታረግ አንተም እንድንደራረግሽ እኔ ኬር ስለሚያረግልኝ ስለሚጨነቅልኝ ያስብልኛል፣ ይሳሳልኛል። ከዛ ሌላ ገጥሞኝ ኬር ማድረግ። አንተስ ምንድነው እንደዛ እንድታረግ ያረጋክ? አንቺ ምንም ማትሰሚ ስለሆነሽ ድፍን ስለሆነሽ። እንዴት? በቃ በእኔ በኩል ከሆነ ድፍንሽ አትሰሚ፣ ትመጫለሽ። መክፈል ያለብሽን መስዋዕትነት እንደምከፊ አምናለሁ። ስለዚህ ለቤታችን፣ ለትዳራችን፣ ለልጆቻችን ቆራጥ ነሽ ብዬ አስባለሁ። ኦኬ ለዛ ነው ጀግና እናት ነሽ። በጣም ባሳልፈው ብለሽ የምታስቢው ግን እስካሁን ያላደረግነው እኔና አንቺ እናረገው ብለሽ የምታስቢው ነገር? ከሀገር መውጣት ላንመጣ እንዳይዙ ላንመጣ ሳይሆን ለመዝናናት ምናምን ብዙ ሀገሮችን ኢትዮጵያ ውስጥ ሳይሆን ከኢትዮጵያ ውጭ ብናረገው እስካሁን ስላላረግነው እሱ ይሻልሻል። አሪፍ ብዙ ቦታዎችን ብንጎበኝ ምናምን አብረን ብንሄድ ምናምን ደስ ይለኛል። አንተስ? እኔ the same thing በቃ አንቺ ደስ የሚልሽን ነገር ማድረግ ብናረገው እስካሁን ደስ የሚል በፍቅራችን ማለት ሀገር መውጣት ነው። እንዴ አይኔ ብንዞር ደስ ይለኛል። ኢትዮጵያ ውስጥ ሆኖ ገዳማትን ያያየን ነው፣ ግን ሞር በደንብ ብናይ ብዙ ቦታ ብናደርግ ደስ ይለኛል። ያ ነው እኔ በጣም ያስደስተኝ። እሺ አስኮንነከኝ ታልፈው። እሺ ዋሽታኝ ታውቃለህ? እና ምንድነው ዋሻኸኝ? እኔ ዋሽቼሽ አላውቅም። እሺ አላሽ የደበቀኝ ነገር የደበቅኩሽ ነገር ይኖራል። አሁን እኔ መዋሸትና መደበቅን ያያየዋል። ለዛ መዋሸት ማለት እንደዚህ ነውስቲኝ አይደለም ብዬ ስለዛ ነገር መዋሸት። እሺ መደበቅ ደግሞ ጭራሽኑ ስለዛ ጉዳይ አለማንሳት፣ አለማውራት። እሺ ስለዚህ ደብቄሽ አቂ ይሆናል። በፊት ነው። አሁን ምን አላስተውስም። አሁን ትዳር ከጀመርን በኋላ የደበቅኩሽ ነገር ያለ አይመስልኝም። ምን አለ የደበቅኩሽ? ምንም የለም አይደል? ምን አለ የደበከኝ ነገር የለም? ምን አለ? እኔ እንጃ፣ አንተ ነው የምታውቀው። እሺ አንቺስ? እኔ የደበቅኩት ነገር የለም። እሺ እንግዲህ አለ። ምንድን ነው? ብዙ ነገር የዋሸሁክም አለ የደበቅሽኝም አለ። ምንድን ነው? አልናገርም። ይሄ በመለስ አልፈልግም። ኧረ ሌላ የምትይልሽም ምንድን ነው? አይ ምንድን ነው ንገሪኝ እኮ። አልነግርም። ለምን ደበኩት? ለምን እነግርሃለሁ? እሺ ቅጣት ቤተሰቦቻችን እንግዲህ ይሄንን ይመስላል ፕሮግራማችን። ስለዚህ እኔ ነኝ አንድ ያልመለስኩት ጥያቄ ያለው ማለት ነው። ስለዚህ በቀጣይ ይመለስልን የምትሉም ከሆነ ኮሜንት ላይ ጻፉልን። ቅጣትም ከሆነ ይሄንን ትቀጣበሉ። ከዛ ደግሞ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እንወዳችኋለን። ባይ